የጌታ ስም የተመሰገነ ይሁን። ጌታ ይባረክ። በዚህ ቀን በእውነት ምህረቱ ቸርነቱ በስቶ በእናንተ ፊት እንድቆም ይህን እድል ፈንታ የሰጠኝን እግዚአብሔርን ልጁን ክርስቶስ ኢየሱስን መንፈስ ቅዱስን አመሰግናለሁ። ጌታ ስሙ ይባረክ። ማንም ይህንን ቃል ደፍሮ ሊናገር አይችልም። ይሄ ደግሞ የከበረ ጉባኤ ነው። በክርስቶስ ኢየሱስ ደም የተዋጀ ጉባኤ ነው እና እዚህ ጉባኤ ፊት ለመቆም እድል የሰጠኝን ጌታን አመሰግናለሁ። ከዛ ቀጥሎ ደግሞ ወንድሜ ፓስተር ታሪኩን ጌታ ይባርክ ማለት እወዳለሁ። እንዳለው ይሄ ነገር ከመሰራቱ በፊት አብረን ጥቂት አመጣናል፣ በስልክም በአካልም። ዛሬ ደግሞ ማማጥ በእግዚአብሔር ፊት መልካም ነው። የሚወለድ ነገር ይኖራል። ዛሬ ደግሞ ይሄ ተወልዶ እናንተን እዚህ ውስጥ ስላገኘው አገልግሎት መስጠት ጀምሮ ስላየው እግዚአብሔርን አመሰግናለሁ። ጌታ ይባርካችሁ እና በዚህ ቀን እናንተ ፊት እንደምቆም ሳስብ እግዚአብሔር በልቤ የሰጠኝን ቃል እኔም ራሴ እንደ አዲስ የተማርኩትን አንድ ሐሳብ አካፍላችኋለሁ። ቆመን የእግዚአብሔርን ቃል እናነብና ከዛ ወደ እግዚአብሔር ወደ ሰጠኝ መልእክት እንሄዳለን። ዘጸአት 34 ከ5 እስከ 6 አብረን ቆመን እናነባለን። ዘጸአት ምዕራፍ 34 ከቁጥር 5 እስከ 6 እግዚአብሔርም በደመናው ውስጥ ወረደ፣ በዚያም ከእርሱ ጋር ቆመ፣ የእግዚአብሔርንም ስም አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትንም ይቅር የሚል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ ድም በልጅ ልጆችም የሚያመጣ አምላክ ነው ሲል አወጀ። ሙሴም ፈጥኖ ወደ መሬት ተጎነበሰና ሰገደ። የዘላለም አባት እግዚአብሔር ሆይ ክብር ገናናነት ላንተ ይሁን። ትልቅ እድል ፈንታ ነው በአንተ ፊት መሰብሰብ። ከዛም በላይ አልፎ እግዚአብሔር ሆይ ይሄ ሰማይና ምድርን የፈጠረ ዛሬ ዩኒቨርስን አቁሞ የሚገዛውን ቃልህን ለማንበብ ለመማር ለማጥናት እድል ፈንታ ስላገኘን እናመሰግንሃለን። አባት ሆይ ሰማይና ምድር ይሸከሙት ዘንድ አይችሉም ያንተን ነገር፣ ለእኛ ግን በምሕረትና በቸርነትህ እግዚአብሔር ሆይ እንድንማረው እንድናውቀው እንድናጠናው እግዚአብሔር ሆይ አቅሙን ድፍረቱን ጸጋውን ስላበዛሃልን ተመስገን። ጌታ ሆይ በዚህ ቀን ጸልያለሁ፣ በዚህ ቃል እግዚአብሔር አባት ሆይ በመካከላችን እንድትመላለስ ሐሳብን እንድታደርግ ስራህን እንድትሰራ እለምንሃለሁ በጌታ በኢየሱስ ክርስቶስ ስም። አባት ሆይ በአንተ ዘንድ እንዳለው ኃይል ቃልህ በመካከላችን እንዲሰራ ጸልያለሁ። በአንተ ዘንድ እንዳሰብከው እግዚአብሔር ሆይ በመካከላችን ፈቃድህን እንዲፈጽም ጸልያለሁ። የሚሰማ ጆሮ ስጠን፣ የሚያስተውል ልቦና ስጠን። እግዚአብሔር ሆይ በዚህ ሰዓት የእያንዳንዳችን አእምሮ በዚህ ስፍራ ብቻ እንዲገኝ ጸልያለሁ። ሌላ ነገር በውስጣችን እንዳይመላለስ እግዚአብሔር ሆይ ሐሳባችንን ከዚህ እንዳይወስድ በክርስቶስ ኢየሱስ ስም እለምንሃለሁ። ክፋትና ተንኮልን አስቦ በረቀቀ እግዚአብሔር ሆይ መንገድ በመካከላችን እንዲህ እንዳይሆን ለማጨናገፍ የሚሰራ ክፉ የተረገመ ይሁን። ሐሳቡ እቅዱ ከንቱ ይሁን። ቃልህ እግዚአብሔር ሆይ ወደኛ መጥቶ ፍሬ እንዳያፈራ ልባችንን ደንዳና የሚያደርግ እግዚአብሔር ሆይ በዲስትራክሽን በሌላ መንገድ ሊሰራ የሚያስብ ክፉ የተረገመ ይሁን። ለእኔ ለባሪያ ጸጋህን አብዛልኝ። አንተ እኔን ተቆጣጠር፣ መንፈስህ ይግዛኝ እለምንሃለሁ። እግዚአብሔር አባት ሆይ በጓዳ ያስተማርከኝን ያልከኝን ሁሉ ሳልቆጥብ ሳልስት ተናግሬ እንድወርድ በክርስቶስ ኢየሱስ ስም እርዳኝ። ክብር ሁሉ በሰማይ በምድር ላንተ ይሁን በጌታ በክርስቶስ ኢየሱስ ስም አሜን። የጌታ ስም የተመሰገነ ይሁን። እግዚአብሔር ስሙ ይባረክ። ዛሬ አንድ ትልቅ ሐሳብ ሁሌ የምታውቁትን ላወራ ነው በልቤ ያለው ስለ እግዚአብሔር ምሕረት። የጌታ ስም የተመሰገነ ይሁን። ዳዊት ምሕረትህ ከሕይወት ይሻላል ይላል። የእግዚአብሔር ምሕረት ከሕይወት ይሻላል። የእግዚአብሔር ምሕረት ያለበት ጥቂት፣ የእግዚአብሔር ምሕረት ከሌለበት ከባለጸጋ ሕይወት ይሻላል። እነ ቢል ጌት የአማዞን ኦነሮች ካላቸው ከዛ ከባለጸግነት ሕይወት የእግዚአብሔር ምሕረት ያለበት
በጣም የድሃ ሰው ህይወት ይሻላል። ላስተዋለው ለተረዳው የጌታ ስም የተመሰገነ ይሁን። ምህረት እኔና እናንተ ለበደልነው በደል ላጠፋነው ጥፋት የሚገባንን ቁጣ የምናመልጥበት የእግዚአብሔር ባህሪ ነው። ምህረት ያ የሚገባንን ፍርድ እንዳናገኝ የሚያደርገን የእግዚአብሔር ባህሪ ነው። ጸጋ እኔና እናንተ ዲዘርቭ የማናረገውን የማይገባንን ስጦታ የምንቀበልበት የእግዚአብሔር መንገድ ነው። በ1741 ጁላይ ውስጥ አንድ አሜሪካዊ ፓስተር አገልጋይ ጆናታን ኤድዋርድ የሚባል አንድ ስብከት ሰበከ። እስከ ዛሬ ድረስ የቴዎሎጂ ተማሪዎች ዲሰርቴሽናቸውን ይጽፉበታል። በጣም አነጋጋሪ የሆነ ስብከት ሰበከ። የስብከቱ አርዕስት ምንድነው የሚለው? sinners in the hands of an angry God ይላል። ኃጢአተኞች በተቆጣው በእግዚአብሔር እጅ ብሎ ሁለት ቦታ ነው የሰበከው። ማሳቹሴትስ ውስጥ የራሱ ቸርች ሰበከ፣ ደግሞ ከኔሪኬት ውስጥ ሄዶ ሌላ ቦታ ተጋብዞ ሰበከው እና ከዘዳግም 32:35 ላይ የጥፋታቸው ቀን ቀርቧልና በቀልና ፍርድ የኔ ነው የሚለውን ጥቅስ ወስዶ ዕብራውያን 10:31 ላይ ደግሞ በእግዚአብሔር እጅ መውደቅ በእርግጥ የሚያስፈራ እንደሆነ ያንን ጥቅስ ጠቅሶ ኢሳይያስ 66:15 ላይ ደግሞ እነሆ እግዚአብሔር እውነትና በቀል ዘለፋውንም በእሳት ነበልባል ይመልስ ዘንድ ከእሳት ጋር ይመጣል የሚለውን ጥቅስ ጠቅሶ እንዴት ይሄ የዳቦ መጋገሪያ ፈርነስ አለ አይደለም፣ እንደዛ አይነት የተዘጋጀ እሳት እንዳለ እግዚአብሔር አሁን ለቁጣ እንደተዘጋጀ ንስሐ ያልገባ በክርስቶስ ኢየሱስ ያላመነን ሰው ሊበላ ያለ እሳት እንዳለ ሲሰብክ ስብከቱን ሳይጨርስ እንደዚህ ጉባኤ ውስጥ ያለው ሕዝብ እያለቀሰ ወደዚህ መምጣት ጀመረ። እሱ ስብከቱን መጨረስ አልቻለም፣ ስብከቱ ስለሚያስፈራ ማለት ነው። እና ይሄንን ስብከት ደግፈው ወይም ደግሞ ተቃውመው በፒኤችዲ ደረጃ ቲሲስ የሚጽፉ አሉ። የሚደግፉት የሚቃወሙት ይኖራሉ። እኔ ግን ይሄን ታይትል ወስጄ በእናንተ ፊት ላወራ በልቤ ያለው ኃጢአተኛ በተቆጣው አምላክ እጅ ሳይሆን ኃጢአተኛ በሚምረው በመሐሪው አምላክ እጅ በሚል ሐሳብ አሁን የሙሴንና በዚህ በዘጸአት ላይ ያለውን ታሪክ አንብበን ለኛም የሚጠቅም ነገር አለው ብዬ እገምታለሁ። ከዛ አብረን እንጸልያለን። እግዚአብሔር እዚህ ጋር ስሙን ከማወጁ በፊት ይሄንን ዘጸአት 34:5 እስከ 7 ድረስ ስሙን ያወጀው እግዚአብሔር ነው፣ ሙሴ አይደለም። እግዚአብሔር ነው ማንነቱን የገለጸው። እኔ እንዲህ ነኝ ብሎ የገለጸው እግዚአብሔር ነው። እና እዚህ ጋር ከመምጣቱ በፊት ወደ ኋላ ምዕራፍ ሄደን ብናይ ምዕራፍ 19 ላይ ሙሴ ወደ እግዚአብሔር ወጣ፣ በዚያም ሆኖ ዘገየ። እዚህ ሲና ተራራ ፊት 1 ዓመት ከምናምን እንደቆዩ ይናገራሉ የመጽሐፍ ቅዱስ አስተማሪዎች። እና እዛ ምዕራፍ 19 ላይ እንዲቀደሱ 3 ቀን እንዲነጹ ንገራቸው አለ። ከዛ ሙሴ ሕዝቡ ፈሩ። እግዚአብሔር በብዙ ግርማው በተራራ ላይ ወረደ። አይተው የማያውቁትን የእግዚአብሔርን ክብር አዩ። ከዛ መካከል እግዚአብሔር ሙሴን ጠራውና ወደ እኔ ና አለው። ሙሴም ወደ እግዚአብሔር ሄደ። እግዚአብሔር ጋር 40 ቀን ሲቆይ እነኚህ የእግዚአብሔርን ተአምር ሲያዩ የነበሩ ግብፃውያንን በሚያስገርም በሚያስፈራ ነገር ኃይልና ጉልበት ቀጥቶ በጸናች እጅ በተዘረጋች ክንድ ከባርነት ምድር ያወጣቸውን እግዚአብሔርን በፊታቸው ሲሄድ ያዩትን እግዚአብሔርን ዛሬም ደግሞ ከተራራ ስር ሆነው እኮ ተራራው ላይ ሲጨስ ያዩታል። ያ ሁሉ ያለ የእነኚህ ሰዎች ልብ በእግዚአብሔር ላይ አመፀ እና ምዕራፍ 33 ላይ ሙሴን ይሄ ሙሴ ምን እንደሆነ አሮንን ይሄ ሙሴ ምን እንደሆነ አናውቅም እና ከግብፅ ያወጡንን አማልክቶችን ምስል እንስራለን አሉት። እና አሮን ምን አደረገ? ወርቃችሁን አምጡልኝ አለ። ወርቃቸውን ሰጡት፣ ጥጃ አድርጎ ሰራው። እና በዛ ስፍራ እነሱ የበደሉት በደል እንዲሁ ስናነበው ቀላል ይመስላል፣ ግን ነገሩን
አብራርተው ሲናገሩ ኢቭን ወርቃቸውን ሲሰጡት ለአሮን በጣም በብዙ ደስታ ባልተቆጠበ መሰጠት እንደሰጡ ይናገራሉ። እና እዛ ጋር የተጠቀሰው ቃል ከጆሮአቸው ሁሉ ቦጭቀው እስኪሰጡት ድረስ እና ማምለክ ብቻ አይደለም፣ እዛ ስፍራ በጣም የሚያስጠላ በእግዚአብሔር ፊት አስነዋሪ የሆነ የአምልኮ የግብረ ወሲብ ግንኙነት እንዳደረጉ የእግዚአብሔር ቃል ይናገራል። እግዚአብሔር ይሄን አየና ለሙሴ ምዕራፍ 32 ላይ እንደዚህ ያለ፣ ሕዝቡ ሙሴ ከተራራው ሳይወርድ እንደዘገየ ባዩ ጊዜ ወደ አሮን ተሰብስበው ይህ ከግብፅ ምድር ያወጣን ሰው ሙሴ ምን እንደሆነ አናውቅምና ተነስተ በፊታችን የሚሄዱ አማልክት ስራልን አሉት። አሮንም በሚስቶቻችሁ በወንዶችና በሴቶች ልጆቻችሁ ጆሮ ያሉትን የወርቅ ቀለበቶች ሰብራችሁ አምጡልኝ አላቸው። ሕዝቡም ሁሉ በጆሮአቸው ያሉትን የወርቅ ቀለበቶች ሰብረው ወደ አሮን አመጡለት። ከእጃቸውም ተቀብሎ መቅረጫ ቀልጦ የተሰራ ጥጃም አደረገ። እርሱም እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክቶች ናቸው አላቸው። አሮንም ባየው ጊዜ መሠዊያን በፊቱ ሰራ። አሮንም ነገ የእግዚአብሔር በዓል ነውና ሲል አወጀ። በነጋውም ማልደው ተነስተው የሚቃጠል መስዋዕት ሰዉ፣ የደህንነትን መስዋዕት አቀረቡ። ሕዝቡም ሊበሉና ሊጠጡ ተቀመጡ፣ ሊዘፍኑም ተነሱ። እግዚአብሔርም ሙሴን ከግብፅ ምድር ያወጣው ሕዝብ ኃጢአት ሰርቷልና ሂድ ውረድ፣ ካዘዝኳቸው መንገድ ፈጥነው ፈቀቅ አሉ። ቀልጦ የተሰራ የጥጃ ምስል ለራሳቸው አደረጉ፣ ሰገዱለትም ሰውለትም። እስራኤል ሆይ እነዚህ ከግብፅ ምድር ያወጡ አማልክት ናቸው አሉ ሲል ተናገረው። እግዚአብሔር ሙሴን እኔ ይህን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ፣ አንተም ለታላቅ ሕዝብ አደርግሃለሁ አለው ይላል። በጣም እግዚአብሔርን ምሕረት እንዳያደርግ እንዲቆጣ እንዲያጠፋቸው የሚያደርግ ትልቅ በደልን በደሉ። ትልቅ ማሳዘንን እግዚአብሔርን አሳዘኑት። እነሱ ብቻ አይደለም፣ ሙሴም ከዛ ዝቅ ብላችሁ ስትሉ ስለነሱ በእግዚአብሔር ፊት ማለደ። ይሄን ሕዝብ አታጥፋው፣ ይሄን ሕዝብ አጥፍተ ግብፃውያን ያሙሃል፣ በምድረ በዳ ሊያጠፋቸው አወጣቸው ይሉሃል ብሎ ማልዶ ከዛ ሲወርድ እግዚአብሔር ያየውን ሲያይ ሙሴ ተቆጣ። መቼም እግዚአብሔር ያየውን አይተን ከሰዎች ጋር ለመኖር እግዚአብሔር ይርዳን። እግዚአብሔር ይርዳን። ድሮ በካቶሊክ ዘመን ጣሊያን ውስጥ አንድ ሰዓሊ አለች፣ ቪነስ የምትባለውን የሳላት። ቪነስ የምትባለው ስዕል በቃ እንደ ዛሬ ጊዜ እንደ ፕሌይቦይ አይነት ስዕል ናት እና ራቁቷን ሆና በፀጉሯ ራሷን ሸፍና ነው የሳለው። እና እንደዚህ ብዙ ስዕል ይስላል ይሄ ሰዓሊ። አንዱ የካቶሊክ ፕሪስት ወይም ደግሞ ቢሸፕ ጠየቀው፣ አንተ ለምንድን ነው እንደዚህ አይነት ስዕል መሳል የምትወደው አለው። ከዛ ምን አለ እሱ፣ እግዚአብሔር ወንዶችን እንደሚያያቸው ማየት ስለምፈልግ ነው አለ። ይሄን ስዕል አይተው የሚሆኑትን ነገር በድክመታቸው በውድቀታቸው ማየት ስለምፈልግ ነው አለ። እና ያኝ የካቶሊክ ጳጳስ ወይም ደግሞ ቢሸፕ እግዚአብሔር እኮ እነሱ የሚያደርጉትን እያየ ከነሱ ጋር ለመኖር የሚያስችለው ጸጋ አለው፣ አንተ ግን ጸጋ የለህም፣ ስለዚህ ወዳጅ ታጣለህ፣ እንደዚህ አይነት ስዕል አትሳል ብለው መከሩት። እግዚአብሔር ጸጋ ስላለው እኔና እናንተ የምናደርገውን እያየ ከእግዚአብሔር ጋር እንድንኖር እንችላለን። እሱ የሚያየውን ግን እያየን ብንኖር ከአንዳችንም ጋር መኖር አንችልም። ሙሴ ከተራራው ሲወርድ እንደዚህ ይላል ቁጥር 15 ላይ፣ ሙሴም ተመለሰ፣ ሁለቱንም የምስክር ጽላቶች በእጁ ይዞ ከተራራው ወለደ። ጽላቶቹም በዚህና በዚያ በሁለቱ ወገን ተጻፈባቸው ነበር። ጽላቶቹም የእግዚአብሔር ሥራ ነበሩ። ጽሕፈቱም በጽላቶቹ ላይ የተቀረጸባቸው የእግዚአብሔር ጽሕፈት ነበረ። ኢያሱም እልል ሲሉ የሕዝቡን ድምፅ ሰምቶ ሙሴን የሰልፍ ድምፅ በሰፈሩ ውስጥ አለ አለው። እርሱም ይህ የድል ነሺዎች ወይም ደግሞ የድል ተነሺዎች ድምፅ አይደለም፣ ነገር ግን የዘፈን ድምፅ ነው አለው።
እንዲህም ሆነ ወደ ሰፈሩ ሲቀርቡ ጥጃውንም ዘፈኑንም አየ። የሙሴም ቁጣ ተቃጠለ፣ ጽላቶቹንም ከእጁ ጥሎ ሰበራቸው፣ በታችም ሰበራቸው ይላል። ይሄ የእግዚአብሔር ሥራ ነው። እግዚአብሔር ራሱ በራሱ ቃል የጻፈበትን ጽላት እግዚአብሔር በሌለበት ቁጣ ሙሴም ሰበረው። እግዚአብሔር ፊት ሲለምን ቆይቶ አሁን እግዚአብሔር ያየውን ሲያይ ሙሴም በእጁ ተሰበረበት የእግዚአብሔር ነገር። ሙሴም በደለ እግዚአብሔርን። እግዚአብሔር የሌለበት ቁጣ ተቆጥቶ እግዚአብሔር ለትውልድ ይቆያል ብሎ በእጁ የሰጠውን አደራ ሰበረው። እነኚህን ሰዎች አሁን እግዚአብሔር በእነሱ ፊት ቆሞ እግዚአብሔር ባለብዙ ምሕረት ብሎ ሊያውጅ የሚገባቸው አይደሉም። ሙሴም ራሱ ግን እግዚአብሔር ቸር ነው። እግዚአብሔር መሐሪ ነው። እግዚአብሔር ይቅር ባይ ነው። ሙሴ ሕዝቡም በእግዚአብሔር ፊት ንስሐ ገቡ። ይሄ ሁሉ ሆኖ ከ25 እስከ 29 ድረስ ሙሴ ስለ ሕዝቡን ወክሎ በእግዚአብሔር ፊት ንስሐ ገባ። ሙሴም በጠላቶቻቸው ፊት እንዲነወሩ አሮን ስድ ለቋቸዋልና ሕዝቡ ስድ እንደተለቀቁ ባየ ጊዜ በሰፈሩ ደጅ ቆመ። የእግዚአብሔር ወገን የሆነ ወደ እኔ ይምጣ አለ። የሌዊም ልጆች ሁሉ ወደ እርሱ ተሰበሰቡ። እርሱም የእስራኤል አምላክ እግዚአብሔር እንዲህ ይላል፣ የእናንተ ሰው ሁሉ ሰይፉን በወገቡ ላይ ይታጠቅ። በሰፈሩም ውስጥ በዚህና በዚያ ከበር እስከ በር ተመላለሱ። የእናንተንም ሰው ሁሉ ወንድሙንም ወዳጁንም ጎረቤቱንም ይግደል አላቸው። የሌዊም ልጆች ሙሴ እንዳላደረጉ በዚያም ቀን ከሕዝቡ 3000 ሰዎች ሞቱ። ሙሴም ዛሬ በረከትን እንዲያወርድላችሁ እያንዳንዳችሁ በልጆቻችሁና በወንድማችሁ ላይ ዛሬ እጃችሁን ለእግዚአብሔር ቅዱስ አድርጉ አለ። በነጋው ሙሴ ለሕዝቡ እናንተ ታላቅ ኃጢአት ሰርታችኋልና አሁን ወደ እግዚአብሔር እወጣለሁ፣ ምናልባት ኃጢአታችሁን ያስተሰርይላችኋለሁ አላቸው። ሙሴም ወደ እግዚአብሔር ተመለሰ። ወዮ እነዚህ ሕዝብ ታላቅ ኃጢአት ሰርተዋል፣ ለራሳቸውም የወርቅ አማልክት አድርገዋል። አሁን ይህን ኃጢአታቸውን ይቅር በላቸው፣ ያለዛ ግን ከጻፍከው መጽሐፍ እባክህ ደምስሰኝ አለ። እግዚአብሔርም ሙሴን የበደለኝን እርሱን ከመጽሐፍ ደምስሰዋለሁ። አሁንም ሂድ፣ ይህንንም ሕዝብ ወደ ነገርኩ ምራ። እነሆ መልኬ በፊትህ ይሄዳል፣ ነገር ግን መልአኬ በፊትህ ይሄዳል፣ ነገር ግን በምጎበኝበት ቀን ኃጢአታቸውን አመጣባቸዋለሁ አለ። አሮንም የሰራውን ጥጃ ስለሰሩ እግዚአብሔር ሕዝቡን ቀሰፈ ይላል። ሙሴ እዚህ ጋር ያደረገው ምንድን ነው? አሁን ንስሐ የምትገቡ እግዚአብሔር ፊት በድለናል የምትሉ ወደ እኔ ኑ አለ። በጥቅል የተጻፈው እንደሱ ነው ይላሉ የመጽሐፍ ቅዱስ አስተማሪዎች። መዓት ሕዝብ ወደ ሙሴ መጣ ንስሐ ሊገባ እግዚአብሔርን በደለናል ሊል። ወደ 3000 የሚሆኑ ግን ንስሐ ላለመግባት አልበደልንም፣ አላሳዘንም የሚል ልቦና ይዟቸው ከሕዝቡ ተለዩ። እነዚህን 3000 ሰዎች ነው ሙሴ ሌዋውያንን ይሄ ንስሐ የሚገባው ሕዝብ እንዲተርፍ በእነኛ ምክንያት የእግዚአብሔር ቁጣ ሕዝቡን ሁሉ እንዳያጠፋ እናንተ ሂዱና እንደኛ ንስሐ የማይገቡትን ግደሏቸው አለ። ለንስሐ የሚያበቃ ፍሬ አለ። እግዚአብሔር እሱን ለእግዚአብሔር እንድናቀርብ እግዚአብሔር ይርዳን። በደለኛውን እግዚአብሔር ንጹሕ ነው አይለው እዚህ ጋር ስሙን እንዳወጀው፣ ነገር ግን በንስሐ ለሚገባ ለነሱ እግዚአብሔር ይራራል። እዚህ ጋር ጥጃውን ሙሴ ያደረገውን እንድናስተውለው እጠይቃችኋለሁ። ሙሴ ምን አደረገ? ጥጃውን የሰሩትንም ጥጃ ወስዶ በእሳት አቃጠለው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃውም ላይ በተነው፣ ለእስራኤልም ልጆች አጠጣው ይላሉ። እና እዚህ ጋር ያደረገው ነገር ምንድነው? ሙሴ ያንን ጥጃ ወስዶ አደቀቀው። ማድቀቅ ብቻ አይደለም፣ በውሃ ውስጥ አድርጎ አጠጣቸው። እና ይሄን ያደረገው ለምንድን ነው ይላሉ? ተመልሰው ይሄን ጥጃ እንዳያስቡት፣ ወደዚህ ጥጃ እንዳይመለሱ፣ አንዴ ንስሐ ከገቡ በኋላ ተመልሰው በዚህ ኃጢአት እንዳይወድቁ
እና እነሱ ስለጠጡት በእነሱ ቆሻሻ ስለወጣ መልሰው እንዳያነሱት እና ንስሐ ከገባን እግዚአብሔር ተመልሰን እንዳንጎበኘው እግዚአብሔር ይርዳል። አንዳንዴ ሱስ ብዙ ጊዜ በእግዚአብሔር ፊት በንስሐ እየቀረበን እንድንኖር ያደርጋል። በዛ በሱስ በስተጀርባ መንፈስ አለ። ይገርማቸዋል። እኔ ወደ ጌታ ጋር ስመጣ የእናንተን አላውቅም። እኔ በጣም ከዓለም ውስጥ ነው የመጣሁት። አጨስ ነበር፣ እቅም ነበር፣ ጠጣ ነበር፣ ሌላም ብዙ ነገር እና ወደ ጌታ መጥቼ ግን ሲጋራ መጨስ መተው እንዴት እንዳስቸገረኝ ልነግራችሁ አልችልም። አንድ ጊዜ 3 ቀን ጾሜ ጸልያለሁ። አንዳንዴማ በቃ ከቸርች እንደወጣው ገና ከፓርኪንግ ሎቱ ስወጣ ሰው አለ የለም ብዬ መጀመሪያ መለኩሰው ሲጋራ ነበር እና ዳይቆናት ውስጥ አገለግላለሁ። ከዛ ኳየር ውስጥ ገባው። እምቢ አለኝ። ይገርማቸው መረሳው። በቃ ስንቴ ስቅስቅ ብዬ አልቅሼ አውቃለሁ። አንድ ቀን አንዲት እህት ከሱዳን መጣችና ራይድ የላትም እና ኳየር አብረን ፕራክቲስ አድርገን ራይድ ስጣት አሉ። ራይድ ስሰጣት ወደ እነሱ አፓርትመንት ግቢ ስገባ ይሄ መኪና ቀዝቀዝ እንደሚል ባምፕ አለ አይደለም? እዛ ጋር ሄጄ ብድግ ብሎ መኪና ቁጭ ሲል የግሎቭ ኮምፓርትመንቱ ተከፈተ። እዛ ውስጥ ማርልቦሮ ሲጋራ ከነ ላይ ተሩቁጭ ብሏል። አየችው። ቶሎ ብዬ ዘጋሁት። እንዴት እንዳፈርኩ ልነግራችሁ አልችልም። አንድ ቀን ግን በቃ እንደ ወትሮ ማታ ማታ በቃ መኪና ውስጥ ሄጄ ነው ማጨሰው እና ቅር እያለኝ በቃ ንስሐ የገባው ነው ማጨሰው እና ወደ መኪናዋ ሲሄድ ድምፅ ሰማሁ እና ያ ድምፅ ምን ይላል? እችን ሲጋራ አሁን ተዋት፣ ለዘላለም ነፃ ትሆናለህ። ደግሞ ከቀጠልኩባት የዚህ ስርዓት እንደሚቆይብኝ ድምፅ ሰማሁ። ሱሰኛ የነበራችሁ ታውቃላችሁ። ሱስ ሲመጣ የለውም ስሜት ይኸው ልባችሁ ይመታል፣ መተንፈስ አትችሉም፣ በጣም ያበሳጫ። ያችን ድምፅ ስሰማ ያን ሲጋራ ጨርምቼው ቦይ ውስጥ ላይተሩንም ቦይ ውስጥ ጨምሬው ወደ ቤት ገባው። ልተኛ መሰላችሁ? ልቤ በቃ ፈንድቶ ሊወጣ አምጣ አምጣ ይለኛል። እኔ ያን ድምፅ ስለሰማው የዘላለም ነፃነትን ስላሰብኳት ምንም ትሞታታለ እንጂ ያቺ ሲጋራ ከዚህ በኋላ አትመጣም። እግዚአብሔር ስሙ ይባረክ። በማግስቱ ጨርሶ ሲጋራ አጭሼ እንደማላቅ ነገር ያ ስሜት ከኔ ጠፋ። ይገርማችኋል። ከአንዳንድ ነገር ለመላቀቅ የእግዚአብሔርን ምሕረት ለመቀበል እንደዚህ አይነት ወሳኝ ነገር እንድናደርግ እግዚአብሔር ይርዳ። ተመልሶ በጥጃው ከመያዝ እግዚአብሔር ያድነን። ሙሴ ተመልሰው እንዳይያዙ ስለፈለገ ንስሐቸው እውነተኛ ንስሐ እንዲሆን አደቀቀው፣ አጠፋው። የእግዚአብሔር ስም የተመሰገነ ይሁን። ከዛ እነኚህ ሰዎች እግዚአብሔር በቃ ከናንን አለ የምትፈልጉት? አዎ ከናንን ሰጣችኋለሁ፣ መልአኬን በእናንተ ፊት ሰዳለሁ፣ እኔ ግን አልሄድም አላቸው። ከእናንተ ጋር አልወጣም፣ ምክንያቱም ታስቆጡኝና እንደገና አጠፋችኋለሁ። ስለዚህ መልአኬን ልካለሁ ብሎ ምዕራፍ 33 ላይ ነገራቸው። እግዚአብሔር ሙሴን እንዲህ ብሎ ተናገረው። ሂድ ለአብርሃምና ለይስሐቅ ለያዕቆብ ለዘርህ እሰጣታለሁ ብዬ ወደ ማልኩባት ምድር ወተትና ማር ወደምታፈሰው ምድር አንተ ከግብፅ ምድር ካወጣኸው ከሕዝብ ጋር ከዚህም ውጣ። አንገተ ደንዳና ሕዝብ ስለሆነ በመንገድ ላይ እንዳላጠፋ እኔ በአንተ መካከል አልወጣምና በፊትህ መልአክ እሰዳለሁ። ከናናውያንን፣ አሞራውያዊን፣ ኬጢያውያዊን፣ ፈሪዛውያዊን፣ ኤዋውያንም ኢያቡሳውያንም አወጣልሃለሁ። ሕዝቡም ይህን ክፉ ወሬ ሰምተው አዘኑ። ከእነርሱም ማንም ጌጡን አልለበሰም። ሕዝቡ አዘነ። እግዚአብሔር ከእናንተ ጋር አልወጣም አልሄድም አላቸው። ጠላቶቻችሁን አባርላችኋለሁ፣ ያንንም ምድር አወርሳችኋለሁ፣ ግን ከእናንተ ጋር አልሄድም አልወጣም አላቸው። አሁን እግዚአብሔር መጥቶ ለዚህ ቸርች ጉባኤ ብቻ አይደለም፣ ምናልባት ለብዙ ክርስቲያኖች አሜሪካን ማስገባት አስገባችኋለሁ፣ ግን ከእናንተ ጋር አልሆነም ቢላቸው ወደፊት የሚመጡ ብዙ ሰዎች አሉ ብዬ ገምታለሁ።
አትገምቱም? የሚኖር ሰው ይኖራል ብዬ ገምታለሁ። እስራኤል ግን ሙሉ አዘነ። እግዚአብሔር በሚፈልጉት ደስ ይለዋል። እግዚአብሔር ሕልውናውን በሚሹት ለነሱ የምህረት እጁን ይዘረጋል። ስጦታውን ሳይሆን እግዚአብሔርን የሚፈልግ ልብ ይስጠን። የምናገኘው ነገር ሳይሆን እግዚአብሔርን የሚፈልግ ልብ ይስጠን። እግዚአብሔር የሌለበት ከነዓን ከኛ ይራቅ። እግዚአብሔር የሌለበት በረከት ከኔና ከናንተ ይራቅ። ከዚህ ቤተ ክርስቲያን ይላቅ። እግዚአብሔር የሌለበት ማጌጥ ክብር እግዚአብሔር የሌለበት ማጌጥ ክብር ይቅር። እግዚአብሔር ያለበት ያ ሁሉ የጠፋው ይሻላል። ሙሴም አንተ ካልወጣህ አታውጣን አለው። አንተ በምህረትህ ካልሄድክ ከኛ ጋር አንወጣም፣ አንሂድ፣ ይቅርብን፣ እዚሁ ምድረ በዳ እንሙታለሁ። እግዚአብሔር እንዲህ አይነትን ልብ ይፈልጋል። እግዚአብሔር እንዲህ አይነትን ልብ ይስጠን። እግዚአብሔር ንስሐቸውን ተቀበለ። እግዚአብሔር በሱ ፊት እንዲህ ማለታቸውን ተቀበለ። እግዚአብሔር ከቁጣው ተመለሰ። እግዚአብሔር እንዲህ አይነትን ልብ ረግጦ አይሄድም። እግዚአብሔር እንዲህ አይነትን መንፈስ ረግጦ አይሄድም። ማቴዎስ 3:7-8 መጥምቁ ዮሐንስ እንዲህ አላቸው። ፈሪሳውያን ወደ እሱ ሲመጡ አይቶ ዳሩ ግን ከፈሪሳውያን ከሰዱቃውያን ብዙዎች ወደ ጥምቀቱ ሲመጡ ባየ ጊዜ እንዲህ አላቸው፣ እናንተ የእፉኝታ ልጆች ከሚመጣው ቁጣ እንድትሸሹ ማን አመለከታችሁ? እንግዲህ ለንስሐ የሚገባ ፍሬ አድርጉ አለ። እግዚአብሔር ለንስሐ የሚገባ ፍሬ እንድናደርግ እግዚአብሔር ይርዳል። ከበደልን፣ ካጠፋን፣ ከተሳሳትን እንደሚገባ እግዚአብሔር ፊት ንስሐ እንድንገባ፣ እግዚአብሔርን እንድንፈልግ፣ እግዚአብሔርን ከልባችን የሱን መገኘት የሱን ሀልዎት እንድንፈልግ እግዚአብሔር ይርዳል። መላእክቶቹ እነኛ ሴቶች ወደ መቃብሩ ሲመጡ አይተው እናንተስ የተሰቀለውን የናዝሬቱን ኢየሱስ እንደምትፈልጉ እናውቃለን አላቸው። እግዚአብሔር ማን እንደሚፈልገው ያውቃል። ለንስሐ የሚገባን ፍሬ እንድንሰጠው እግዚአብሔር ይርዳል። በአንደኛ ሳሙኤል ምዕራፍ 3 ላይ ሁላችንም የምናውቀው የኤሊ ታሪክ አለ። እግዚአብሔር እንደከፋው ሳሙኤልን ልኮ ሌላም ነብይ ልኮ ኤሊን ቢያናግረው በዛ ሰዓት ከኤሊ የጠበቀው እግዚአብሔር የንስሐን መንፈስ በፊቱ የመዋረድን መንፈስ ነበረ። ግን ኤሊ የእግዚአብሔር ያለውን ሰምቶ እግዚአብሔር ነውና የፈቀደውን ያድርግ አለ። እንደዚሁ በዚህ መንፈስ ዳዊት በድሎ እግዚአብሔር ኮንፍሮንት አድርጎት ያውቃል። ዳዊት ግን ናታን በነገረው ጊዜ አንተ ያ ሰው ነህ ባለው ጊዜ ያን ጊዜ ዳዊት እግዚአብሔር ሊሰማ የፈለገውን ነገር ተናገረ። እኔ እግዚአብሔርን በድያለሁ። ይህንን መንፈስ እግዚአብሔር አይጠድም። እንዲህ አይነት መንፈስ እግዚአብሔር ይስጠን። ከዚህ በኋላ ነው እግዚአብሔር መጥቶ ስሙን አወጀ። ጌታ ስሙ ይባረክ። ይሄ ወገኖች ሆይ ለኔና ለናንተ በእግዚአብሔር ቤት ለመኖሪያችን ለእምነታችን ትልቅ መሰረትና ዋና ነገር ነው። እግዚአብሔር መሐሪ መሆኑ ለኔና ለናንተ ትልቅ መሐሪ አምላክ መሆኑ ትልቅ ዋስትናችን ነው። የጌታ ስም የተመሰገነ ይሁን። የኔና እናንተ ጽድቅ የመርገም ጨርቅ ነው። ማንም ሰው እግዚአብሔር ፊት በስራው መቅረብ መዳን አይችልም። ይህ እግዚአብሔር ያወጀው ስሙ እግዚአብሔር ስሙ ይባረክ ሀብታችን ነው፣ ቅርሳችን ነው። በምንከሰስበት ጊዜ የምንጠቅሰው ጥቅሳችን ነው። እግዚአብሔር ስሙ ይባረክ። በከሳሻችን ፊት የምንናገረው የእግዚአብሔር ተስፋ ቃል ነው። ስሙን ሲያውጅ እግዚአብሔር እንዲህ አለ። እግዚአብሔርም ሙሴን አለው፣ 2 የድንጋይ ጽላቶች እንደ ፊተኞቹ አድርገህ ጥረብ፣ በሰበርከውም በፊተኞቹ ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀሁን በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም። ካንተም ጋር ማንም ሰው አይውጣ፣ በተራራውም ሁሉ ማንም አይታይ። ወገኖችና ከብቶችን በዚያ ተራራ ፊት አይሰማሩ። ሙሴም እንደ ፊተኞቹ አድርጎ 2 የድንጋይ ጽላቶች ጠረበ። በነጋውም ማልዶ እግዚአብሔር እንዳዘዘው ወደ ሲና ተራራ ወጣ። 2ቱንም የድንጋይ ጽላቶች
በእጁ ወሰደ። እግዚአብሔርም በደመናው ውስጥ ወርዶ በዚያም ከእርሱ ጋር ቆመ። እግዚአብሔርም ስሙን አወጀ። እግዚአብሔርም በፊቱ አልፎ እግዚአብሔር መሐሪ ሞገስ ያለው ታጋሽም ባለ ብዙ ቸርነትና እውነት እስከ ሺህ ትውልድም ቸርነትን የሚጠብቅ አበሳንና መተላለፍን ኃጢአትን ይቅር የማይል በደለኛውንም ከቶ የማያነጻ የአባቶችንም ኃጢአት በልጆች እስከ 3 እና እስከ 4 ትውልድ በልጅ ልጆች የሚያመጣ አምላክ ነው ሲል አወጀ ይላል። እግዚአብሔር ሁለት ባህሪዎች አሉት። እዚህ ጋር እንደምናየው እግዚአብሔር መሐሪም ነው። እግዚአብሔር የፍትህም አምላክ ነው። እግዚአብሔር ኃጢአተኛውን ንጹህ አይለው። እግዚአብሔር እንደዛ አይነት ፍርደ ገምድል አይደለም። የእነኚህ የሁለቱ ባህሪዎች ማንነት ነው መስቀሉ ላይ የተፈጸመው። አባቱ የሚጠይቀው ፍርድ አለ። አባቱ የሚጠይቀውን የፍርድ ውጤት ወይም ደግሞ የፍርድ ጥያቄ ለማሟላት ነው አንዱ ጌታ ኢየሱስ በመስቀል ላይ የተሰቀለው። ይሄ የእግዚአብሔር ፍትህ መሆኑ ነው ልጁን በምድር ልኮ ስለኔና እናንተ በዛ መስቀል ላይ እንዲሞት ያደረገው። እንደዚሁም ደግሞ እግዚአብሔር የምህረቱ ታላቅነትን የገለጸበት አንዱ ያ መስቀል ነው። የጌታ ስም የተመሰገነ ይሁን። እዛ መስቀል ላይ እነኚህ ሁለቱ የእግዚአብሔር ባህሪዎች ተገናኙ፣ ፈራጅነቱ፣ መሐሪነቱ። እግዚአብሔር ስለዛ ስሙ ይባረክ። እዛ መስቀል ላይ የኛ ኃጢአት ተሰቀለ። እዛ መስቀል ላይ እኔና እናንተ የክርስቶስን ጽድቅ ተቀበልን። ስለዚህ ማንም እግዚአብሔር ፊት በልጁ መግባት እንዲችል እሱ በሰራው ስራ ያ የቅድስተ ቅዱሳን በር ስለኔና ስለናንተ ተከፈለ። ይሄ እግዚአብሔር ብሎ የጠራው ቃል በዕብራይስጡ ያህዌ የሚል የእግዚአብሔር ስም ነው። እግዚአብሔር ብዙ ስሞች አሉት። ይሄ ያህዌ የሚለው የእግዚአብሔር ስም የቃል ኪዳን አምላክነቱን፣ ታማኝነቱን፣ አዳኝነቱን የሚያመለክት ነው። እግዚአብሔር እኔ የቃል ኪዳን አምላክ ነኝ፣ እግዚአብሔር እኔ በቃል ኪዳኔ ታማኝ ነኝ ብሎ እስራኤልን ሊያድን ፈልጎ የተጠቀመው የእግዚአብሔር ቃል የእግዚአብሔር ስም ነው። የእግዚአብሔርን ምሕረት ሰው ለማግኘት እግዚአብሔር ጋር ቃል ኪዳን መግባት አለበት። ጌታ በልጁ በክርስቶስ እኔ እናንተ ጋር ቃል ኪዳን ስለገባ እግዚአብሔር ስሙ ይባረክ። አንዱ የመጀመሪያው መመዘኛ የእግዚአብሔርን ምሕረት ለማግኘት ሰው የእግዚአብሔር የቃል ኪዳን ልጅ መሆን አለበት። እዚሁ ዘጸአት ላይ ምዕራፍ 24 ላይ እንስሳ ሰውተው በሬ አርደው ቃል ኪዳን እንደገቡ በደም ከእግዚአብሔር ጋር ይናገራል የእግዚአብሔር ቃል። ዘጸአት 24:8 ላይ ህዝቡ ላይ ደሙን ከረጨ በኋላ ሙሴ ግማሹን ደም ከዛ እንዲህ አላቸው፣ ከእናንተ ጋር ያደረገው የቃል ኪዳን ደም እነሆ አላቸው። ጌታ ስሙ ይባረክ። እግዚአብሔር ፊት ሰው የእግዚአብሔር የቃል ኪዳን ልጅ ካልሆነ የእግዚአብሔርን ምሕረት ሊያገኝ አይችልም። እኔና እናንተ የዛ የቃል ኪዳን ልጆች ስለሆንን እግዚአብሔር ስሙ ይባረክ። ለእኔና ለእናንተ የዕብራውያን ጸሐፊ ዕብራውያን 6:22 ላይ ምን ይላል? ለሚሻል ኪዳን ክርስቶስ ኢየሱስ ዋስ ሆነ። እግዚአብሔር ቃል ኪዳኑን እንዳያጠፍ እኔና እናንተ በምህረት ከሱ ጋር እንድንኖር ለአንዴና ለመጨረሻ ዋጋ ከፍሎ የራሱን ደም አፍስሶ በገዛ ደሙ እዛ ቅድስተ ቅዱሳን ውስጥ ገባ። የማይሞት ሊቀ ካህን አለን። እግዚአብሔር ስሙ ይባረክ። ስለዚህ ለተሻለ ኪዳን ክርስቶስ ኢየሱስ ዋስ ሆነ። የቃል ኪዳን ልጆች ነን። ይሄ የእግዚአብሔር የምህረት ባህሪ ለእኔና ለእናንተ ነው። እግዚአብሔር ስሙ ይባረክ። እግዚአብሔር ሩህሩህ፣ እግዚአብሔር ቸር አምላክ፣ ከቁጣም የዘገየ ፍቅሩና ታማኝነቱ የበዛ እንደዚህ ያለ ነው። እግዚአብሔር ራሱን እዚህ ጋር የዘረዘረው እግዚአብሔር ፍቅር መሆን ብቻ አይደለም። ይሄ ፍቅር ለእኔና ለእናንተ ከመረዳት ከማስተዋል ያልፋል። ፍቅሩ ብዙ ነው። ጌታ ስሙ ይባረክ። ኃጢአታችን ብዙ እንደሆነው፣ በደላችን ብዙ እንደሆነው የእግዚአብሔር ፍቅርና ምሕረት ለእኔና ለእናንተ ብዙ ነው። ፍቅር ብዙ ነው የሚል የድሮ መዝሙር የምወደው መዝሙር አለ። ታማኝ ብቻ አይደለም፣ ታማኝነቱም ብዙ ነው። እኔና እናንተ ያልጠፋ ነው ከእግዚአብሔር ምሕረት የተነሳ ነው። ርኅራኄው አያልቅምና ማለዳ ማለዳ አዲስ ነው፣ ታማኝነቱም ብዙ ነው ይላል። እግዚአብሔር ታማኝነቱ ብዙ ነው። ከሱ ታማኝነት የተነሳ ነው ዛሬ በሕይወት ያለን።
ከሱ የምህረት አምላክ መሆኑን ከመጠበቁ የተነሳ ነው እኔና እናንተ ከሱ ጋር ያለነው እንጂ ቁጣው በመስቀሉ ላይ በርዶለት እግዚአብሔር ስሙ ይባረክ። እኔና እናንተን በድለን ሲያይ ልጁን ያየዋል። እዛ መስቀል ላይ ቁጣው በርዶለታል እንጂ የማይቆጣ አምላክ ሆኖ አይደለም፣ የማይባላ እሳት ሆኖ አይደለም። ያኛውም ሰባኪ እንደሰበከው እውነትነት አለው። ልክ ነው። በተቆጣ አምላክ እጅ ውስጥ ነው ያለነው። ግን በልጁ በክርስቶስ ኢየሱስ የተደረገ ምህረት ስላለ ቁጣው ሲመጣ መስቀሉን ያስባል፣ የልጁን ደም ያስባል፣ የልጁን የከፈለውን ዋጋ ያስባል። አንዳንዴ ጊዜ ሲኖረኝ የእንስሳ እንደዚህ ዶክመንተሪ ማየት እወዳለሁ እና አንዳንድ ጊዜ ሴት አንበሳ እናት ማለት ነው ልጇ ልትወስደው ስትፈልግ እምቢ ሲላት በአፏ ነው ተሸክማ የምትወስደው። በአፏ በደግ ታረገውና አንጠልጥላ ወስዳ እዛ ጋር ታረገዋለች። እዛ አፍ ውስጥ ገብቶ የሚተርፍ እንስሳ የለም። እዛ አፍ ውስጥ የገባ ጎሽ፣ እዛ አፍ ውስጥ የገባ የሜዳ አህያ፣ እዛ አፍ ውስጥ የሚታደን አውሬ በሕይወት አይኖርም። ይሄ ግን ግልገሉ ምን አይነት ምህረት አድርጋለት እንደሆነ ይወቅ አይወቅ አላውቅም። እኔ ግን እሷ ስላደረገችለት ምህረት እድንቃለሁ። እዛ አፍ ውስጥ ገብቶ ይወራጫል አውርጅኝ እያለ። ትንሽ እኮ ተቆጥታ ብታረገው አለቀለት። ጎድኑ ይሰባበራል፣ ድራሹ ይጠፋል። እኔና እናንተም እንደዛች አንበሳ እንደያዘችው ነው በእግዚአብሔር እጅ ያለ ነው። ሊያጠፋን አቅቶት አይደለም፣ ሊያቃጥለን አቅቶት አይደለም። በክርስቶስ ኢየሱስ የገባው ምህረት እያየለበት እዛ እጅ ውስጥ በምህረት አለን። ጌታ ስሙ ይባረክ። እዛ እጅ ውስጥ ለመላእክቱ ያራራላቸው ሊያጠፋ በሚችለው በተቆጣው አምላክ እጅ ውስጥ በምህረት አለ። በእግዚአብሔር እጅ ነው እኮ ያለነው፣ ከእግዚአብሔር እጅ ውስጥ አይደለንም። መኖሪያችን እሱ ነው፣ ግን የምንኖረው በምህረቱ ነው። እግዚአብሔር ስሙ ይባረክ። ለቁጣ የዘገየ እግዚአብሔር ስሙ ይባረክ። አቤቱ ኃጢአትን ብትጠባበቅ አቤቱ ማን በፊትህ ይቆማል? ይቅርታ ካንተ ዘንድ ነውና ይላል መዝሙር 130 ከቁጥር 3 እስከ 4። እግዚአብሔር አሁን አካውንቲንግ አለ አይደለም? አካውንቲንግ ሪኮርድ እንደሚደረግ እግዚአብሔር የኔና የናንተን መውጣት መግባት፣ ንግግራችንን፣ ሐሳባችንን፣ ድርጊታችንን መዝገብ ይዞ ቢቆይ እኔም እናንተ ፊት ቆሜ ማገልገል አልችልም፣ እናንተም አትችሉ። ግን ይቅርታ በሱ ዘንድ አለ። የምህረት አምላክ ስሙ ይባረክ። ለሙሴ ምህረቱን ገለጸለት። ምህረቱን የገለጸለት ምንድነው? ከምዕራፍ 34 ከ1 እስከ 2 ስናይ እግዚአብሔርም ሙሴን አለው 2 ድንጋይ ጽላቶች እንደ ፊተኞች አድርገህ ጥረብ፣ በሰበርካቸውም በፊተኞች ጽላቶች የነበሩትን ቃሎች እጽፍባቸዋለሁ። ነገም የተዘጋጀሁን በማለዳም ወደ ሲና ተራራ ወጥተህ በዚያ በተራራው ራስ ላይ በፊቴ ቁም አለ። እግዚአብሔር ስሙ ይባረክ። ሙሴ እኮ ሰበረው። ትልቅ እግዚአብሔር ለብዙ ነገር ያሰበውን ነገር ሰበረው። እግዚአብሔር ምህረቱን ሲገልጥለት እንደገና እንደ ፊተኞቹ አይነት ድንጋይ ይዘህ ና በፊቴ ቁም እጽፍባቸዋለሁ። አላውቅም፣ ምናልባት እንደ ሙሴ በእጃችሁ ነገር የተሰበረባችሁ ትኖራላችሁ ብዬ እገምታለሁ። የትዳር ቢሆን፣ የአገልግሎት ቢሆን፣ የቅድስና መጉደል ቢሆን በእኔና በእናንተ እጅ የተሰበረ ነገር ይኖራል ብዬ እገምታለሁ። ግን ሙሴ ትልቅ ምስክር ነው። እግዚአብሔር በምህረቱ ባለጸጋ ነው። ዛሬ ለእኔና ለእናንተ እንደ ድሮ ሊያደርግልን የታመነ ነው። አይዟችሁ፣ እግዚአብሔር የታመነ ነው። እግዚአብሔር በልጁ በክርስቶስ ይቅር የማይለው ኃጢአት የለም። የልጁ የክርስቶስ ኢየሱስ ደም የማይሸፍነው ኃጢአት የለም። ደስ የሚለኝ የወንድማችን የተከስተ መዝሙር አለ። የምህረቱ መገለጫ ምልክቱ እማኝ ለሚሻ የሚለው እማኝ እንሻለን፣ ይኸው ሙሴ፣ እማኝ እንሻለን፣ ይኸው እኔ፣ እማኝ ትሻላችሁ እናንተ።
የምህረቱ መገለጫዎች ያደረገን ጌታ ስሙ ይባረክ። የቁጣው መገለጫዎች አይደለንም። እግዚአብሔር ለሕዝቡ ምህረቱን ገለጸ። አልወጣም ብሏቸው ነበር። አልሄድም ከእናንተ ጋር ብሎ ነበር። እዚሁ ምዕራፍ 34 ቁጥር 10 ላይ እንደዚህ ይላል። እርሱም ለሙሴ አለው፣ እነሆ እኔ ቃል ኪዳኔን አደርጋለሁ፣ እንደገና ከእናንተ ጋር ቃል ኪዳኔን አደርጋለሁ፣ በምድር ሁሉ በአሕዛብ ሁሉ ዘንድ እንደ እርሱ ያለ ከቶ ያልተደረገውን ተአምራት በሕዝብ ሁሉ ፊት አደርጋለሁ። እኔም በአንተ ዘንድ የምሰራው ነገር የሚያስፈራ ነውና አንተ ያለህበት የሕዝብ ሁሉ የእግዚአብሔርን ሥራ ያያል። እግዚአብሔር ስሙ ይባረክ። አሁን ይሄዳለሁ አለ እግዚአብሔር። ይሄዳለሁ፣ በእናንተ ፊት ይሄዳለሁ፣ ይሄም ሕዝብ የኔን ሥራ ያያል። እግዚአብሔር ስሙ ይባረክ። እግዚአብሔር ይቀበለናል። እግዚአብሔር ዳግመኛ በፊታችን ይሄዳል። ድንቅን የሚያስፈራ ነገርን እንደገና አደርጋለሁ አለ። መልአኩ ሳይሆን እግዚአብሔር ራሱ። የጌታ ስም የተመሰገነ ይሁን። ዛሬም ለእኔና ለእናንተ እግዚአብሔር የታመነ ነው። የእግዚአብሔርን ምሕረት ሳስብ በጣም የሚገርመኝ ታሪክ አለ። ሁለተኛ ዜና ምዕራፍ 33 ላይ ምናሴ የሚባል ንጉሥ አለ። ምናሴ ሕዝቅያስ እግዚአብሔር ዕድሜ በጨመረለት ጊዜ የወለደው ልጅ ነው እና መጽሐፍ ቅዱስ ሲናገር ምዕራፍ 33 ላይ እንደዚህ ይላል። ምናሴ መንገሥ በጀመረ ጊዜ የ12 ዓመት ልጅ ነበረ። በኢየሩሳሌምም 55 ዓመት ነገሠ። እግዚአብሔርም ከእስራኤል ልጆች ፊት እንዳወጣቸው እንደ አሕዛብ ያለ እርኩሰት በእግዚአብሔር ፊት ክፉ ነገር አደረገ። አባቱም ሕዝቅያስ ያፈረሳቸውን የኮረብታዎች መስገጃዎች መልሶ ሰራ። ለበዓሊም መሠዊያ ሰራ። የማምለኪያ ማዕፀዶችን ተከለ። ለሰማይ ሰራዊት ሁሉ ሰገደ፣ አመለካቸውም። እግዚአብሔርም ስሜ በኢየሩሳሌም ለዘላለም ይኖራል ባለው በእግዚአብሔር ቤት መሠዊያዎችን ሰራ። በእግዚአብሔርም ቤት በሁለቱ አደባባዮች ላይ ለሰማያት ሰራዊት ሁሉ መሠዊያዎችን ሰራ። በሄኖንም ልጅ ሸለቆ ውስጥ ልጆቹን በእሳት አሳለፈ። ሞራ ገላጭም ሆነ፣ አስማትም አደረገ፣ መተተኛም ነበረ። መናፍስትም ጠሪዎችን፣ ጠንቋዮችን ሰበሰበ። ያስቆጣውም ዘንድ በእግዚአብሔር ፊት እጅግ ክፉ ነገር አደረገ። የድፍረቱ ድፍረት ብዛት ስሜ ይጠራበታል ያለውን ያንን ቤተ መቅደስ እዛ ውስጥ መሠዊያ ሰራ። ለሰማይ ሰራዊት ሰዋ፣ እነሱን አመለካቸው። ልጆቹን ገሎ መስዋዕት አድርጎ ለአማልክቶቹ ሰዋ። ሞራ ገላጭ ሆነ። እግዚአብሔር ተቆጣው። እግዚአብሔርም ምናሴን ሕዝቡን ተናገራቸው፣ ግን አልሰሙትም። ስለዚህም ቁጥር 10 ላይ ስለዚህም እግዚአብሔር የአሦርን ንጉሥ ሰራዊት አለቆች አመጣባቸው። ምናሴንም በዘንጀር ያዙት፣ በሰንሰለትም አስረው ወደ ባቢሎን ወሰዱት። ይሄ ነው ዋናው ሐሳብ። ቁጥር 12 ላይ በተጨነቀም ጊዜ አምላኩን እግዚአብሔርን ፈለገ። በአባቶቹም አምላክ ፊት ሰውነቱን እጅግ አዋረደ። ወደ እርሱም ጸለየ፣ እርሱም ተለመነው፣ ጸሎትንም ሰማው። ወደ መንግሥቱም ወደ ኢየሩሳሌም መለሰው። ምናሴም እግዚአብሔር እርሱ አምላክ እንደሆነ አወቀ ይላል። ይሄንን ሰው ይቅር ያለ እግዚአብሔር እኔና እናንተን ይቅር ይላል። የምህረቱ ትልቅነት ነው ይሄን ሰውዬ ተመልሶ ወደ ንግስናው ያመጣው። የምህረቱ ትልቅነት ነው ይሄን ሰውዬ መልሶ ከእግዚአብሔር ጋር የቃል ኪዳን ልጅ ስለሆነ ጌታ ስሙ ይባረክ። እግዚአብሔር ቃል ኪዳኑን የሚጠብቅ ነው። ለቃል ኪዳኑ ታማኝ ነው። ዛሬ እንደዚህ አይነት የከፋ ነገር ሰርተን ቢሆን በልጁ በክርስቶስ ለኔና ለናንተ የገባው ቃል ኪዳን ስላለ ተመልሰን ንስሐ ብንጠይቅ እግዚአብሔር ሊቀበለን የታመነ ነው። ጌታ ስሙ ይባረክ። እግዚአብሔር ታማኝ ነኝ ሲለው ለሙሴ ምህረትን ለመስጠት የገባውትን ቃል ኪዳን ለመፈጸም ታማኝ ነው። የጌታ ስም የተመሰገነ ይሁን። ሁላችንም የምናውቀው የአባካኙ ልጅ ታሪክ አለ። ሉቃስ 15 ከ11 እስከ 24 የአባቱን ቤት አስቦ ወደ አባቱ ሲመለስ ብዙ ጊዜ የሚተረክለት እሱ ነው። ግን ትልቁ የዚህ ታሪክ ተዋንያን አባቱ ነው። የአባቱ እጅ ዘርግቶ እሱን መቀበል ነው። ጌታ ስሙ ይባረክ።
የዳነው ከታላቅ ምሕረቱ የተነሳ ነው። የቁጣ ልጆች ነበርን እንደነ ምናሴ የቁጣ ልጆች ነበርን። እዚህ ጋር እግዚአብሔርን እንደበደሉት እንደነ ሙሴ ግን ቁጣው በርዶለት እሱ በምሕረቱ ባለጸጋ ስለሆነ ከታላቅ ፍቅሩ የተነሳ በበደላችን ሙታን በነበርንበት ጊዜ ከክርስቶስ ጋር ሕይወትን ሰጠ። የጌታ ስም የተመሰገነ ይሁን። እግዚአብሔር ስሙ ይባረክ። አንደኛ ነገሥት ምዕራፍ 8 ቁጥር 46 ላይ ሰለሞን እንደዚህ ይላል። ቤተ መቅደሱን ሰርቶ ከጨረሰ በኋላ አንደኛ ነገሥት ምዕራፍ 8 46 የማይበድል ሰው የለምና ይላል። የማይበድል ሰው የለም ከክርስቶስ በስተቀር የማይበድል ሰው የለምና አንተን ቢበድሉ አንተም ተቆጥተህ ለጠላቶቻቸው አሳልፈህ ብትሰጣቸው ወደዚህ ቤት ቢጸልዩ ስማ ይላል። ጌታ ስሙ ይባረክ። አንደኛ ዮሐንስ ቁጥር 1 ምዕራፍ 10 ላይ ኃጢአት አላደረግንም ብንል ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። የማይበድል ሰው የለም። እግዚአብሔር ጋር የምንኖረው ሳንበድል ቆይት ቀርተን አይደለም፣ ግን እሱ በምሕረቱ ባለጸጋ ስለሆነ የእግዚአብሔር ስም የተመሰገነ ይሁን። መዝሙር ምዕራፍ 5 ቁጥር 6 ላይ እኔ ግን በምሕረት ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ ሰግዳለሁ ይላል። ወደ ቤቱ የምንገባው በፍርሃት የምንሰግደው ከምሕረቱ የተነሳ ነው እንጂ እኔና እናንተ እሱ ፊት እግዚአብሔር የሚቀበልን ሆነን አይደለንም። የኔና የእናንተ ጽድቅ በእግዚአብሔር ፊት የመርገም ጨርቅ ነው። አንዳንድ የኔና የእናንተ ባህሪ ይህንን ምሕረት እንዳንቀበል የሚያደርገን በእኛ ዘንድ እንዳይኖር እግዚአብሔር ይርዳን። ከነሱ ውስጥ ሁለቱን አይተን እንጸልያለን። ጌታ ስሙ ይባረክ። ማቴዎስ 5 ቁጥር 7 ላይ የሚምሩ ብፁዓን ናቸው ይማራሉና ይላል። የምንምር እንድንሆን እግዚአብሔር ይርዳን። አንዱ የእግዚአብሔርን ምሕረት ለመቀበል እኔና እናንተ የእግዚአብሔር የቃል ኪዳን ልጆች መሆን አለብን። ከእግዚአብሔር ጋር ቃል ኪዳን የገባን የዛ የቃል ኪዳን ልጆች መሆን አለብን እንዳየ ነው። ሁለተኛው እኔና እናንተ የእግዚአብሔርን ምሕረት ለመቀበል የምንምር መሆን አለብን። ለመማር እግዚአብሔር ይርዳን። በጣም ጴንጤ ከሚቸገርበት ትልቁ ይሄ ይመስለኛል። ላንጠጣ እንችላለን፣ ላናጨስ እንችላለን፣ ላንሰርቅ እንችላለን፣ ብዙ በደል ላናደርስ እንችላለን። በዚህ ግን ክርስቲያኖች እንዴት እንደምንቸገር ልነግራቸው አልችልም። በደልን ይቅር ለማለት ምሕረት ለመስጠት በጣም የምንቸገር ይመስለኛል። እና ይሄ ሳይኮሎጂስቶች ወይም ሳይኪያትሪስቶች ወይም አንትሮፖሎጂስቶች የሚባሉ አሉ። ሰውን የሚያጠኑ ሰው የሚጠና ትልቅ የእግዚአብሔር ፍጡር ነው። በጣም ትልልቅ የትምህርት አይነቶች አሉ ሰውን የሚያጠና ከሕክምናው ሌላ። እና እነሱ ምን ይላሉ? ሰዎች ምሕረትን ለመስጠት ወይም ደግሞ ይቅር ለማለት የሚቸገሩበት ምክንያቶች ብለው የሚዘረዝሯቸው አሉ። እነሱ ጥናት አጥንተው ማለት ነው። አንደኛው ሰው ሌላውን ይቅር ለማለት የሚከብደው ወይም የሚቸገረው ለምንድን ነው ይላሉ? ስለተጎዳ፣ ስለተበደለ ፍርድ ይገባዋል ብሎ ስለሚያምን ወይም ደግሞ ፍርድ ነው እሱ የሚገባው እንጂ ምሕረት አይደለም ብሎ ስለሚያምን ያ ስለሆነ የሚያስደስተው ምሕረትን መስጠት እምቢ ይላል። እኛ እግዚአብሔር ጋር በምሕረት እየኖርን እኔና እናንተ የበደልነውን በደል እግዚአብሔር ይቅር ብሎን ሌላውን ግን በፍርድ ከመያዝ እግዚአብሔር ይጠብቀን። እንደሱ ከሆነ የእግዚአብሔር ምሕረት ለእኔና ለእናንተ አይደርስም። ማቴዎስ 18 ከ11 እስከ 35 ያለውን ታሪክ እናውቀዋለን። ጌታ ኢየሱስን ጴጥሮስ ጠየቀው። ቢበድለኝ ስንት ጊዜ ይቅር ልበለው ብሎ ከጠየቀ በኋላ ጌታ ኢየሱስ የሰጠው ምሳሌ ነው። አንድ ጌታ ነበረ፣ ባሮች ነበሩት እና አንደኛው እልፍ ዕዳ ነበረበት እና ጌታው መጥቶ ክፈለኛል እና ያ ባሪያ የለኝም ታገሰኝ ሲለው ጌታው ማረው። ልክ ይሄን ምሕረት ተቀብሎ ወጥቶ ሌላ ከሱ በታች ያለውን ባሪያ አገኘ። ያ ደግሞ ከዚህ ያነሰ ዕዳ ነበረበት፣ ክፈለኝ ሲለው አነቀው ይላል፣ ያዘው እና ይሄ ወሬ ለጌታው ደረሰው። የዚህን ጊዜ ይሄንን ባሪያ ጠርቶ እኔ እንደማርኩ ልትምረው ሲገባ ለምን እንደዚህ ያደረክ ብሎ እስር ቤት ጨመረው። ይሄን እስክትከፍል ድረስ አትወጣም አለው እና ከዛ ታች ምን ይላል?
እናንተም እንዲህ ካላደረጋችሁ የሰማዩ አባት ይሄን ያደርግባችኋል ይላል። ስለዚህ ምህረት ለመቀበል ምን ማድረግ አለብን? መማር አለብን። እግዚአብሔር ይርዳን ቶሎ ለመታረቅ፣ ቶሎ እሺ ለማለት፣ ምህረትን ለመስጠት እና ሌላው እነኚህ ሳይኮሎጂስቶች ምን ይላሉ? ሁለተኛው ምክንያት ይሄ ተበዳዩ የበላይነት ስሜት ስለሚሰማው ነው ይላሉ። ማለት በቃ አሁን አንድ እህት አምታ በቃ በአንደኛዋ እህት ደግሞ ማማቷን ከሰማች አሁን ሁል ጊዜ ያቺ ያማችው የታመችውን ስታያት ትሸመቀቃለች። ደግሞ እሷ የሚል አይነት መንፈስ ያቺ ይሰማታል። ያቺ ሁሌ ስለምትሸማቀቅ እቺ ደግሞ የበላይነት ስለሚሰማት በቃ ያንን ትወደዋለች፣ እየተበቀለቻት ይመስላታል። ቶሎ ብለን ወንድሞቻችንን እህቶቻችንን ከዛ ውስጥ እንድናወጣቸው እግዚአብሔር ይርዳል። አሜን። እኛን የበላይነት የሚሰማን ነገር ከኔና ከናንተ ይራቅ። ከእንደዚህ አይነት እስራት ይፍታን። እንዲህ ካልሆነ የጌታን ምሕረት አናገኝም። የጌታን ምሕረት እናጣዋለን። ስለዚህ ምሕረትን ለማግኘት እኔና እናንተ የበደሉንን ይቅር እንድንል ያስፈልጋል። ሁለተኛው አንዳንዴ በእግዚአብሔር ፊት እንኳን ጻድቅ ሆነን መገኘታችን ሊያስታብየን ይችላል። አለ አይደለም? ሌላው ሲበድል አይተን እኔና እናንተ እሱን ስለማናደርገው ወይ ሰው በዝሙት ወድቆ ብናይ እኔና እናንተ ያንን ዝሙት ስለማናደርግ ወይ የሰረቀ እሱ ሊያስታብየን ይችላል። እና ሉቃስ 18 ከ9 እስከ 14 ጻድቃን ሆነው ለራሳቸው ለሚታመኑ ምሳሌ ነገራቸው ይላል። ፈሪሳዊው መጥቶ ምክንያቱም ፈሪሳውያን ጽድቅን ስራን በማድረግ ጽድቅ የሚያገኙ ይመስላቸዋል። ኃጢአትን ባለማድረግ ጽድቅ የሚገኝ ወይም ደግሞ ምህረት የሚገኝ ይመስላቸዋል። ስለዚህ እግዚአብሔር ፊት ቆሞ እኔ እንዲህ አላረግም፣ ጾማለሁ፣ ጸልያለሁ፣ አስራት አወጣለሁ፣ የሚደረገውን አደርጋለሁ፣ ደግሞ እንደዚህ ቀራጭ አይደለሁም አለ ሲጸልይ። ደግሞ ቀራጩ ከሩቅ ቆሞ እግዚአብሔር ቤተ መቅደሱን ለማየት እንኳን ሳይደፍር ደረቱን እየመታ ማረኝ አለ ይላል። እና ጌታ አንድ ጥያቄ ጠየቀ። ከሁለቱ ማን ነው ምህረትን አግኝቶ የሄደው? ከሁለቱ ማን ነው ጸድቆ ወደ ቤቱ የተመለሰው አለ። እና እግዚአብሔር ትዕቢተኞችን ይቃወማል። እግዚአብሔር ለትዕቢተኞች ጸጋውን አያበዛም። ትሑታን እንድንሆን እግዚአብሔር ይርዳል። ሮሜ 9:16 ላይ ምን ይላል? እንግዲህ ይላል ምህረት ለሮጠ ወይም ለወደደ አይደለም፣ ከሚምር ከእግዚአብሔር ነው ይላል። ምህረትን እኔ ምህረት ይገባኛል ይሄን አድርግ ያለው ብዬ ስላልኩ አይደለም እግዚአብሔር ምህረትን የሚሰጠኝ፣ ወይም ደግሞ ምህረትን ፈልግ ያለው ብዬ እግዚአብሔር ፊት ስለቆምኩ አይደለም እግዚአብሔር ምህረትን የሚሰጠኝ። እግዚአብሔር ምህረትን የሚሰጠኝ እሱ እግዚአብሔር ስለሆነ ነው። እሱ ታማኝ ስለሆነ ነው። እሱ የዘላለም ቃል ኪዳኑ የሚጠብቅ አምላክ ስለሆነ ነው። እግዚአብሔር ምህረት የሚሰጥ ነው እንጂ ለኔና እናንተ ምህረትን እንደ ደሞዝተኛ የምንቀበለው ወይም ደግሞ እኔና እናንተ ጋር ሆኖ የምናገኘው አይደለም። ስለዚህ ወደ እግዚአብሔር ፊት ስንቀርብ በትህትና በተሰበረ መንፈስ በተዋረደ መንፈስ እግዚአብሔር እንድንቀርብ እግዚአብሔር ይርዳል። የእግዚአብሔርን ምህረት እንለምናለን። ስለ እግዚአብሔር ምህረት እንጸልያለን። ስለ እኔ፣ ስለ እናንተ፣ ስለዚህ ቤተ ክርስቲያን፣ ስለ ምድሪቱ፣ ስለ ልጆቻችን፣ ስለ ራሳችን ሁሉ እግዚአብሔርን ምህረት እንጸልያለን። ከፓስተር ታሪኩ ጋር ስናወራ በዚህ ጊዜ ምንድነው የምታስተምረው ብለን ስንነጋገር ዘዳግም 11:26 ላይ መርገምንና ሕይወትን በፊትህ አደርጋለሁ በሚል ስለ ምርጫ ነው ማስተምረው አለ። እና አንዳንዴ ሰው በምርጫው ገደል ውስጥ ሊገባ ይችላል። በምርጫው ከእግዚአብሔር ጋር ሊጣላ ይችላል። በምርጫው የእግዚአብሔርን ነገር ሊያጣ ይችላል። ግን እግዚአብሔር በምህረቱ ባለጸጋ ነው። እንዲህ አይነት በምርጫ የተሳሳትን ካለን የእግዚአብሔርን ፊት በምህረት እናያለን። ጌታ ስሙ ይባረክ። ከዚያ ውስጥ ሊያወጣ ልክ ለሙሴ የተሰበረበትን መልሶ እንደሰጠው ዛሬ እግዚአብሔር በምህረቱ ለኔና ለናንተ ሊያደርግ እየታመነ ነው። ምህረቱን እስከ አሻን ድረስ እግዚአብሔር በሚፈልገው መንገድ በፊቱ እስከ ቀረብን ድረስ እንደሚገባ የንስሐን ፍሬ እንደሚያገኝ ሰው ሆነን እስከ ቀረብን ድረስ እግዚአብሔር ዛሬ ለኔና ለናንተ ያንን ሊያደርግ የታመነ ነው። ለዚህ ነው የዕብራውያን ጸሐፊ ምዕራፍ 4 ቁጥር 16 ላይ እንግዲህ ምህረትን እንድንቀበል ይላል።
ምህረትን እንድንቀበል የጸጋ ዙፋን አለ ዛሬ፣ የፍርድ ዙፋን ሳይሆን ምህረትን እንድንቀበል በሚያስፈልገን ጊዜ ደግሞ የሚረዳንን ጸጋ እንድናገኝ ወደዛ ጸጋ ዙፋን ፊት በድፍረት በእምነት እንቅረብ ይላል። አይዞን፣ አይዟችሁ። ምንም የሚያሸማቅቅ ነገር ቢያገኘን እንኳን እግዚአብሔር ስለኔና ስለናንተ ይራራል። መልሶ ሊያቆመን የታመነ ነው። ጌታ ስሙ ይባረክ። በዚህ መንፈስ ከፓስተር ታሪኩ ጋር አብረን እንጸልያለን።